እህቴ ተጎድታብኛለች። ብዙ ነገር ላይ ተዳርሳለች። እልህም ይዟት ብዙ ነገር ላይ ሆና ብዙ ነገር ሆናለች እና ያ ነገር ደግሞ እንዲሆን አልፈልግም፣ እንዲደገም አልፈልግም። ከነዚህ ሰዎች እንድትርቅልኝ ነው የምፈልገው። የዛ ሰዓት ደግሞ አንዱ ማን ነበር? ኤርሚ ነበር። ከዛም በኋላ ደግሞ አይ ቲንክ ማይሆን ቦታ ተገናኝተዋል። አሁን እያለኝ ያለው ነገር ማይሆን ቦታ ተገናኝተናል። እኔን ነው ልታምነኝ የሚገባው። እኔ ተይስላት ልታቆም ይገባል ነው የኃይላ። ምክንያቱም ጥሩ ልጅ ቢሆን ለእህት ያልጠላም ነው። ገብቶሻል? ሰላም የኤፍሱን ዩቲዩብ ተከታታዮች እንዴት ናችሁ? አይ ነው በጣም ሰርፕራይዝ ትሆናላችሁ እኔን በሷ ዩቲዩብ ስታዩኝ፣ በሷ ቤት ስታዩኝ። ግን መጥቻለሁ እኔ። ደህና ናችሁ ወይ? እንደምታውቁት በፊት ከኤፍሱን ጋር ጠላቶች ነበርን። ምክንያቱም ኤፍሱን ፍቅር ለማፍረስ እንደመጣች ነበር የምናስበው። ኤፍሱን ዳኒን ከጽጌ ለመውሰድ እንደመጣች ነበር የምናስበው ምናምን። ግን ነገሮች ካለቁ በኋላ እንደ ሴት ልጅ ቁጭ ብለን ስናወራ እሷን በነገሮች ተጠቂ ነበረች። ያን ነገር ስንገነዘብ ደግሞ ጓደኛሞች ሆነን ቀርተናል ማለት ነውና ከምታስቡት በላይ በጣም ብዙ ነገር አሳልፋለች። ከኛ ጋር የነበረውን ግብግብ ታውቃላችሁ። በቃ ጽጌን እንትን ለማለት ነው የመጣችው፣ ጽጌ ላይ የሆነ ነገር ለማድረግ ነው የመጣችው ምናምን የሚል ብዙ አይነት አስተሳሰብ ነበረን። ሁላችንም በጣም ነበር የምንጠላት ታውቃላችሁ። ግን ካወራን በኋላ ነገሮች በደንብ ግልጽ ሲሆኑልን ምናምን ከኛ ጀርባ የተሰሩ ብዙ አይነት ነገሮች ነበሩና እሷ እዚህ ጋር ፍቅር አለኝ ብላ የበፊት ፍቅረኛዬ ፈልጎኛል፣ ወዶኛል፣ ትዳር ልመስርትልሽ ብሎኛል ብላ ስትመጣ ነው የሌላ ነገር ውስጥ ራሷን ያገኘችው። ለማስቀናት ማይሆን ሴትነቷን ተጠቅሞ ለመጣል ማለት ብዙ ነገር ጽጌን ወደሱ ለመመለስ ኤፍሱን ነበር ሲጠቀምባት የነበረውና ያን ነገር ካየን በኋላ አሳዘነችልና እኔም ጽጌም ጓደኛ አርገናታል። ምክንያቱም ትክክለኛ ፐርሰናሊቲዋን ስናቅ ቶታሊ ትለያያለች። እዛ ጋር ፍቅረኛ ሆነ የመጣችው ኤፍሱን በጣም ብዙ ፔን ነበረባት ነው። እዛ ጋር ስታንጸባርቅ የነበረው ነገር ከዳኒ ጋር የነበራቸውን ነገሮች ነበርና እኛ ጋር አሁን ጥሩ ጓደኛችን ጥሩ እህታችን ሆናለች። በጣም የምንወዳት የምናከብራት ቤተሰባችን ሆናለች። እየተከታተላችሁን ከሆነ በቲክታክ ላይም በምናምንም አይጂ ላይ ምናምን ታዩናላችሁ። አንድ ላይ ስንዝናና አብረን ነገሮችን ስናሳልፍ በክፉም በደጉም ጊዜ አሁን አብራናት ያለችውና በዚህ ምክንያት ነው። አሁን ከጽጌ ጋር በጣም ጥሩ ጓደኛሞች ናቸው። ከኔ ጋር በጣም ጥሩ ጓደኛሞች ነን። እና ዛሬ ወደ እሷ ቤት የመጣሁት በሷ እናንተን ለማውራት የፈለኩት አንድና አንድ ነገር ወንድሟ ኃይለአብ ከደቂቃዎች በፊት አናግሮኝ ነበር። የተፈጠሩትን ነገሮች ታውቃላችሁ። ከኤርሚ ጋር ሰጣ ገባ ውስጥ ገብተው ነበረ ኃይለአብና ኤርሚ ኤፍሱን ባለችበት። አይ ቲንክ ሚስ አንደርስታንዲንግ ነው። ምክንያቱም ዲቴይል ብትገባበት ኖሮ ኤፍሱን ትነግረኛለች የሚል ሀሳብ አለኝ። ታውራይ ነበረ እንደዚህ ተፈጠረ ትለኝ ነበር። ኤርሚንም ደግሞ በሌላ በኩል ደግሞ ይሳቀው ደግሞ በጣም ጥሩ ጓደኛዬ ነው። መጥፎ ባህሪ ራሱ አላይበትም። ጸባዩ በጣም ቆንጆ ነው። የዛ ሰዓት እንኳን እኛ ተደራርበን ኤፍሱን በጥሩ ሞቲቭ አይደለም የመጣችሁ ብለን እሷ ላይ ስንነሳ ኤርሚ ነበር ፕሮቴክት የሚያደርጋት ምናምን። ይሄንን አውቃለሁ። ደህና ነሽ ወይ ብሎ የሚጠይቃት ጓደኛችን እሱ እንደሆነ አውቃለሁና ሌላ ነገር መሀላቸው እንዳለ አላውቅም። ማላችም እንደተፈጠረ አላውቅም። ኃይለአብ ውጭ በነበረበት ሰዓት እየደወለልኝ ነበር፣ ግን እንዳወራት ኤፍሱንን አልፈለገም ነበረ። ምክንያቱም ዲቴይል ከመጣ በኋላ በደንብ ተነጋግረን ማድረግ ያለብን ነገር እንወስናለን ተባብለን ነበረ። ቅድም አውርቶኛል። እንደ ወንድምነት የሚያሰጋው ነገር አለ፣ የሚያሳስበው ነገር አለ። ከዚህ በፊት የተፈጠረባት ነገር እንዲፈጠርባት አይፈልግም ምናምንና ያን ነገር ካወራን በኋላ አሁን እኔ ኤፍሱንን ለማናገር ነው እዚህ የተገኘሁት። ከናንተ ጋር በደንብ እስኪ እናወራታለን፣ እናወያየታለን። አሁን እኔ ጠርቻታለሁኝ። ኃይለአብ ድሮፕ አድርጎኝ ሄዷል። ሃይ ደህና ነሽ? እንዴት ነሽ? ዛሬ ካሜራ ደቀኝ ነው ማናገርሽ። አደራ ስላለብኝ ነው፣ ያደራ ጉዳይ ስለሆነ ነው እንጂ ነው ያደራ ነገር ሆነብኝ እንጂ ለብቻ ነበር ደውዬ ማናገርሽ ነገሮችን። ግን ህዝብ ፊት የተሰጠኝ አደራ ስላለ ህዝብ ፊት ላድርሰው ብዬ ነው። ደህና ነሽ? ደከመሽ? እንቀመጥ እስኪ ነኝ እንቀመጥ። የወዲራችንን እናውራ ጓደኛዬ። ያነሽ ወይኔ ቆንጆ እንዴት ነሽ ኤፍሱንዬ? ሰላም ቢያቸው በደምብ። ደህና ናችሁ ወይ ቤተሰብ? ጠፋችሁ? ጠፋንኛ ጠፍተናልኛ። ግን አንተ ጠፍተናል፣ አንተም ጠፍታችኋል። አዎ ምን አለ መሰለሽ ምሳ ምን በላሽ? ምሳ ወደ ነገር አንገባም ገና ልበላ። ምንድነው? እኔ እኮ ምን ሆና ነው ብዬ እኮ ነው። አይ ነው እንበላለን። ደስ የሚል ነገርም አለ ቁም ነገርም አለ። እውነት እያዋዛን
አንድ ላይ ሲሆን ጥሩ ነው ነገርና ደስ የሚል ነገር አይዮ አይመስልሽም? እና እንደዛ እናደርገዋለን ምናምን ሻሻል ተዛፈፈማ ካንሻፍ ኧረ በጣም ቆንጆ ነው እነት ጌታ አምሮብሻል። እኔ ፀጉር ቤቲ ወደድሽው? በጣም እግዚአብሔር ሰራለው ይያል አይዮ መልኬ ምናምን ቀይሮታል መሰለኝ። ፀጉሬን ለማሳረፍ ብዬ ነው ስታይሎች የቀያየርኩ ያለው። እግዚአብሔርን በጣም ነው የሚያምረው። አሁን እንደም እኮ ትንሽ አረጀ። እንደውም ካረጀ ተቀረጸችበት እንጂ በጣም ነው የሚያምረው። በሻሽ ምናምን አረገችበት እንጂ በጣም ቆንጆ ነበር። አዲስ እያለ ቢዮንሴ እና ኃይላም መጥቷል። ኧረ እባክሽ እውነት አልተገናኘንም አለኝ። ቤት ራሱ አልመጣም። ማታ መጣሁኝና አለኝ አሁን ይሄን ማውራሽ አሁን ቅርብ ሰዓት ተገናኝተን ነበር ከሱ ታውቂያለሽ። እኔ ከአንቺ የምደብቀው ምንም ማለት ነገር የለም። ኧረ እባክሽ በእውነት ተደዋውለን ነበር፣ አውርቶኝ ነበር አንዳንድ ነገሮች። ከዛ አሁን በቅርብ ሰዓት አውርቶኝ ነበር። ማታ ቤት ስገባ ተኝተው ነበር አለኝ። ማታ ገብቼ ጠዋት ነው የወጣሁት አለኝ። አላያችሁ አንቺም አላየሽውም? ማሚ ራሱ አይቼው አይመስለኝም። ትነግረኝ ነበረ ብታየው። አንቺ እንድታዩ ስላልፈለገ ነው። እና ማታ ገብቶ ነው በጠዋት የወጣው። ይሄ እንደሚያደርገው መጀመሪያ ካንቺ ጋር ላውራ ብሎ ነው። ትንሽ እንደማክሮፍ ብሎታል ወንድምሽ። ያው የወንድም ደግሞ ወጉ ነው። እባክሽ ግን ያው አንደርስታንድ ካልተደራረግን ምንም ለዛ ነው አሁን እኔ ከኤፍሱን ጋር መጨቃጨቅ አልፈልግም። ቤተሰብ ደግሞ መሀል ላይ ማስገባት አልፈልግም። ስለዚህ ምንድነው የሚሻለው? የምታውቂው ነገር አለ ወይ? አንቺ ጓደኛዋ ነሽ በሚል ነበረ ነው የተነጋገርነው። አንቺም ደግሞ ዲቴይል አልነገርሽኝም። ምክንያቱም የገባሽበት ነገር የለም፣ የተጨበጠ ነገር የለም። አይነ ጓደኛታችሁን አውቃለሁ ከኤርሚ ጋር ለኛ ጓደኛ እንደሆነ ላንቺም ጓደኛ እንደሆነ አውቃለሁ። ሌላ ነገር ያለ አይመስለኝም። ወይስ አለ? እስኪ እንጫወት። ሌላ ነገር እኮ የለም ሆድዬ። ያኔ ትዝ የሚልሽ ከሆነ አንቺን እንኳን በደንብ ሳላቀሽ እኔ እናንተን ማቅበት ታይም ላይ እኔ ኤርሚ ነበር በጣም ሰፖርት የሚያደርገኝ። እናንተ ብቻ ታውቂያለሽ በነበረበት ጉዳይ በእነሱ መሀል በመግባቴ ምናምን እናንተ ደስተኞች አልነበራችሁም እና እኔ ደግሞ የነበረኝ ስሜት ስለተሰምቶኝ ስለነበረ እልህ ምናምን ስለነበረ እሱን ኤርሚ በጣም አንደርስታንድ አድርጎ ብቻ አይዞሽ በቃ ነገሮች ያልፋሉ፣ ነገ ደግሞ ተቀይሮ የተሻለ ነገር ይመጣል በህይወትሽ ምናምን እንደዚህ ሚዲያ ላይ ብቻ ሳይሆን ከእናንተ ጋር በጣም ሰፖርት ያደረገኝ ነበር። አይተሽም ከሆነ አይደለም እስቲ በዚህ ሳይድ ተረዷት በዚህ ሳይድ ቢሆንስ ምናምን የሚል ነበርና ተደዋውለን እንኳን በጣም ብዙ ነገር እናወራ ነበር። ይሄን ነገር እስካሁን ድረስ አይ ዶንት ቲንክ ለቤተሰቦች ያወራሻቸው እኛ የምናውቀው ነገር እነሱ አያውቁ። እስካሁን ድረስ ኤፍሱን ክፉ ሴት ኤፍሱን ፍቅር አፍራሽ እንደሆነች ነው ኤቭሪዋን እያሰበ ያለው። እኛን ግን አውርተሽናል። እኔንም ጽጌንም ቁጭ አድርገሽ ያለውን ነገር የተፈጠረውን ነገር ነገርሽን እንደ ሴት ልጅ በደንብ ተረድተንሻል የነበረውን ነገርና እስኪ ባጭሩ ንገራቸው። ምን ነበረ መሰላችሁ የነበረው? እኔና እሱ መጀመሪያ ሪሌሽን ነበረን። ከዛ ደግሞ ብሬክ አፕ አደረግን። ከዛ በመሀል እሱም ያለበት ነገር ጥሩ አልነበረም፣ እኔም የነበርኩበት ነገር ጥሩ አልነበረም ለመናገር። ከዛ ተገናኘን። ከዛ እኔ ደግሞ አክሰፕት ሲያደርገኝ ደስ አለኝ፣ ምክንያቱም የሆነ ስሜት ነበረኝ። ግን ደግሞ አሁን ላይ ሳስበው ከስሜቱ በላይ እልህ ነበረብኝ መሰለኝ። አይ ቲንክ ሶ ከዚህ በፊት ያደረገሽ ነገሮች ነበሩ። እሱ ዲቴል ባንገባበትም ያለፈ ነገሮች ናቸው። ለኛ በደንብ ብታወራንም ያለቀበት መንገድ ትክክል አልነበረም። አንቺን በጣም ጎቶሽ ነበር። ድጋሚ ግን ወደ ህይወት ሲመጣ አንቺ የምር ትዳር ፈልጎ መስሎኝ ነበር፣ የምር ፍቅር ፈልጎ ነበር የመሰለሽ። ነገር ሳክሪፋይ አድርጌያለሁኝ እኔ። በደንብ እናውቃለን። ደግሞ በቃ ነገሮች ያልፋሉ። የሰው ልጅ ይሳሳታል፣ ከስተቱ ደግሞ ይማራል። ዋናው ሰውነት ሰው በመሆኑ ሰው ይሳሳታል፣ ከዛ ደግሞ ይማራል። እሱ ነው ጥሩ ነገሩ። ካሳለፋችሁት ነገር ለእናንተ ለሰው ልጅ የሚቀረው ነገር ትምህርቱ ነው እና ጥሩ ነገር ተምሬበታለሁ እውነት ለመናገር። እንደ ሴት ልጅ ሆነን ደግሞ ስናስበው ፍቅር አለኝ ብላችሁ ልጅ ስትመጣ እዚህ ጋር ፍቅርን ኤክስፔክት አድርጋ ስትመጣ እዚህ ጋር ያገኘችው ደግሞ እኛን ነበር። እኛ ማለት ደግሞ ይዘሳት ላይ ነበር ነው ኢነርጂያችን። አንቺ ፍቅረኛሞች መሀል ገባሽ፣ ከዛ ፍቅር ውጪ ነው። ግን አንቺ ነገር አታውቂም ነበር። ተጣልተናል። ኤክሴ ናት ነበር የዛን ሰዓት። አንቺን ወደ ትዳር ላምጣሽ፣ ላገባሽ ፈልጋለሁ፣ የልጅ እናት ላደርግሽ ፈልጋለሁ የሚል ነገሮች ነበሩ አንቺ ጋር። ምክንያቱም በፊት ብዙ ነገር ስላሳለፋችሁ ደግሞ ከአንዳንድ አምነሹ ነበር። አንቺ ስትመጪ ግን ሌላ ነገር ነበር ያጋጠመሽ። ያንን ደግሞ እልህ ይዞሽ ነው ነገሮችን ያደረግሽው እንደነገርሽን ከሆነ።
ለምን እኔ ምናምን ብዬ ነበር። ጊዜሽ ላይ እድሜሽ ላይ እየተጫወተ ስለነበረ እልህ ነበር እንደዛ ያስተበረሽና አለፈ። እንኳን አለፈ፣ እንኳን አልተጎዳሽ ብዙ ተማርኩበት፣ እንኳን ተማርሽበት። በደንብ ትምህርት ተምሬበታለሁ። ዋናው ትምህርቱ ነው። አሁን ኃይልሽም ያሳሰበው ነገር ኤፍሱን ምንድን ታውቂያለሽ? ያለፈው ነገር አለ። እህቴ ተጎድታብኛለች፣ ብዙ ነገር ላይ ተዳርሳለች፣ እልህም ይዟት ብዙ ነገር ላይ ሆና ብዙ ነገር ሆናለች እና ያ ነገር ደግሞ እንዲሆን አልፈልግም፣ እንዲደገም አልፈልግም። ከነዚህ ሰዎች እንድትርቅልኝ ነው የምፈልገው። ትክክል ነው። እንደ ወንድም ስታስቢው ሆድዬ ይዘሳት ላይ የነበሩት ነገሮች አሉ። ኃይላ ወደኛ ጋር ሲመጣ የነበረበት ኢነርጂ አለ። ይሄ ሁሉ በቀል ምናምን ደረጃ ያስደረሰው አንቺን የጎዳንሽ መስሎት ተሰማው ነበር። ይዘሳት ደግሞ አንዱ ማን ነበር? ኤርሚ ነበር። ከዛም በኋላ ደግሞ አይ ቲንክ ማይሆን ቦታ ተገናኝተዋል። አሁን እያለኝ ያለው ነገር ማይሆን ቦታ ተገናኝተናል። እኔን ነው ልታምነኝ የሚገባው፣ እኔ ተይስላት ልታቆም ይገባል ነው የኃይላ። ምክንያቱም ጥሩ ልጅ ቢሆን ለእህት ያልጠላም ነው። ገብቶሻል? ጥሩ ቦታ ስላልተገናኘን ግን ለእህት ይገባታል ብዬ አላስብም ነው የሱ ነገርና እንድትረጁ ፈልጋለሁ እንደ ወንድም። ልክ እኮ ነው። ግን ደግሞ ምንድነው በሰልሽ ቤትሻ እኔ እና እሱ እንደዚህ ነው የሚባል አይነት ደረጃ ያለን ግንኙነት ምንም ነገር አይደለም ነው እንግዲህ። ምንም በቃ ነው ኤርሚ ድሮ አጠገቤ ስለነበረ ምናምን እያወራን እያለ ድንገት ኃይላብ ደወለና ተገናኙ። ከዛ እንዴት ከዚህ ልጅ ጋር ምናምን አለኝ። እኔ እንደውም እንደዚህ ዲቴይል እንደሚተዋወቁ ራሱ አላውቅም ነበር። እኔም ዲቴይል አልነገረኝም። አይሆን ቦታ ነው ያለኝ። እኔ ጓደኛችን ነው ኤርሚን በጥሩ መልኩ ነው የምናውቀው። እኔ ወንድሜ ነው መከታ ብዬ ከማስባቸው ጓደኞቼ መሀል በቁጥር አንድ የምጠራው ሰው ነው። ነገ ጧት የሆነ ነገር ቢደርስብኝ አንስቼ ስልክ ልደውልለት የምችለው ጓደኛዬ ብዬ ማስበው ኤርሚን ነው። ታውቂያለሽ በደንብ አድርገሽ። አስተዋይ ነው፣ ብዙ ነገር አለ። ሌላ ነገር ቢኖር እሱም ይነግረኛል ብዬ አስባለሁ። አንቺም ደግሞ በደንብ ታውሪኛለሽ ብዬ አስባለሁ። ገብቶሻል? ሰው የተጋነነ ነገር የለም። ያን ያህል ደግሞ እንድታስብ አልፈልግም ብዬዋለሁ እኔ ሁዲዬ። ግን ደግሞ እሱ ቆም ብለሽ እንድታስቢ ነገ ጧት ጉዳት እንዳይሆን ነው። ግን አንቺ እንደተማርሽ ለማስረዳት ሞክሬያለሁ። ግን ደግሞ እንደ ወንድም ስለሆነ እሱን ማየት ካለበትም ይኸው እንደ ጓደኛ። ምክንያቱም ፍቅር ውስጥ አልገባሽም፣ ፍቅር ውስጥ አልገባችሁም። አሁን ጓደኝነታችሁን አቁሙ ከሆነ በተቻለን መጠን ኤርሚ እሱ እንደሚያስበው አይነት ሰው እንዳልሆነ ማሳየት አለብን፣ ጓደኛችን ስለሆነ። አሁን ደግሞ ኦልሬዲ የኔና ኃይላብን በደንብ ተግባብተናል። ባንቺ ምክንያት ያወራኝ ነበር ውጪ ሆኖ ደውሎ ምናምን። ቅድሚያ ለማን እንሰጣለን? ከዚህ በኋላ ለወንድማችን እንሰጣለን ማለት ነው። ፊል እንዳያረግ ባለፈው በጣም ፔን ላይ ነበርሽ አውቃለሁኝ። ትነግሪኝ ነበር። አንቺም ጽጌም አውርታችሁኛል የዛን ቀን የተገናኛችሁ ጊዜ ምናምን እና ያ ነገር እንዳይደገም ላንቺም ለሱ አይመስልሽም? ቅድሚያ እየሰጠን ለሱ እሱ የሚልሽን እሺ እያልሽ እስቲ ጓደኛችን ወዴት የሚሄድ አይመስለኝም። ቀስ በቀስ ግን እንዲግባቡ የተገናኙበት መስመር ትክክል እንዳልሆነ ኤርሚ እሱ እንደሚያስበው አይነት እንዳልሆነ ለማስረዳት አይመስልሽም? እሱ ይሻላል ነው። እንደ ውለታም ነው አሁን እያሰብሻለሽ አንቺ ኤርሚ ያደረገልሽን ነገር ላንቺ እንደ ውለታም ነው። በጣም እዛት ላይ እኔም በደንብ እረዳሻለሁ። እኔ በጣም ነው ያመሰገንኩት ስልሽ ሊትራሊ ነው ኤርሚን ቴንኪዩ አመሰግናለሁ ባልለው አውራት ስለነበረ ግን ደስ ብሎኛል። ከተረዳናት በኋላ ነገሮች ስንረዳ የነበረችበትን በጣም ከባድ ነው። እኛ እንዲሁም አንድነት ነበረን ቢያንስ እናንተ ትደጋገፉ ጓደኛችሁ። እኔ ጓደኛዬ ላይ የመጣሽ ነው መሰለኝ፣ የጓደኛዬ ፍቅር ለማፍረስ የመጣሽ ነው መሰለኝ። ገባሽ? ሊትራሊ ግን አንቺም እዚህ ጋር እንደሷ ተጠቂ ነበርሽ። በመሀል እናንተ ሁለታችሁ ነበራችሁ ጸበኞች ሆናችሁ የቀራችሁ። እግዚአብሔር ይመስገን ሰላም መፈጠሩም ትልቅ ነገር ነው። ይሄን ነገር አውሪልኝ ብሎኛል። አይ ቲንክ የተስማማን ይመስለኛል አይደል ሁዲኪ? ልክ ነሽ። አንቺም በጣም ነው የምታስቢለት። ቤተሰብ ይቀድማል፣ ቤተሰብ ወንድም ይቀድማል። ስለዚህ እሱ ማያስደስተውን ነገር ሳይሆን እሱ እንዲደሰት ማድረግ መቻል ነው ያለብን። አይመስልሽም? አሁን ወደ ደስታ እንግባልሽ። እሺ፣ ደስ የሚል ነገር አለ። እስቲ እሱን ንገሪኝ። ሰርፕራይዝ አለሽ? ሻይል ጫፍል ምን ይሻላል? ምን ማለት ሰርፕራይዙ? ቆሜ ልንገርሽ። ባላቅም በስሜቴ ቁሚ ላባሱ ካሜራ እያየሁ ነው የምልሽ። እሺ፣ ሰርፕራይዝ አላት የእሱን ውዶቻችን። ኧረ ሻሽ እየወለቀ እየመሰለኝ ነው። የእሱን ታያስተካክልኝ። ኖርማል ነው። እንትን እኮ ነው ሲልኪ ስለሆነ የሚሸራተት እየመሰለኝ ደስ የሚል ነገር አለ። ባይዘውኝ ዛሬ ሂል ላይ ሆኜ ነው በጣም የበለጥኳት። አጭር አይደለም፣ ጥንጥዬ ነው የምትመስለው። አጭር አይደለም፣ እኩል ነገር እንደምንመጣው።
እና ሰርፕራይዝሽ ምንድነው? በጣም ደስ ያለኝ ባለፈው እሱ ሰርፕራይዙን ልነግርሽ ሲመጣ ነው ከኤርሚ ጋር አግኝቶሽ ጸብ ላይ የነበራችሁት። አሁን እሱ ትንሽ ስሜት ጥሩ ስላልሆነ አንቺ እንድትነግሪልኝ እፈልጋለሁ ብሎኛል። እሺ እንትመኙ ነገር ነበረ ከሀገር መውጣት ጨራርስ ብልሻል። አረ ግን እኮ አሁን ሰላም አይደለም። ምን የት ነው የሚሄደው? የት እንደምትሄጂ ገምቻለኝና ከዛ ኋላ ብገምት ላውቀው አልቻልኩም። ለቤተሰቦቻችን እንዲገምቱ አድርጊና ሰላም ነው እንዴ? አሁን መውጣት እችላለሁ እንዴ? ዱባይ አይደለም ያገሩ እንትን ይላል። አረብ ሀገራት ውስጥ አይደለም ሌላ ቦታ ነው የምትሄጂው። አረ ከዱባይ ውጪ ዱባይማ ከዚህ በፊት ሄዳለች አለኝ። አሁን ደግሞ ጦርነት ነው። ዱባይ መቼስ አይደለም አልኩት እኔ ዱባይ ሰላም ስላለች ዱባይና አረብ ሀገራት ውስጥ አይደለም ሌላ ቦታ ነው። እና ገምችን ያለሽ ገምቻለኝና ጠራው ብዙ ቦታ ኤፍሱን ላውቀው አልቻልኩም። የት እንዳሰበልሽ እንግዲህ ወንድማችን ወይኔ ደስ አለኝ። በጣም ነው ደስ የሚለው። ደግሞ ይገባሻል እያሳለፍሽ ካለሽው ነገር የተወሰነ ጊዜ እስቲ ወጣ ልበል። ወጣ ብላ ደግሞ የት አባቱ ለየትኛው ኑሮ ማይረሳ ነገር የለም። ለየትኛው ኑሮ ፈታን በልወተ ፈታ ብለሽ እንድትመጪ በጣም ነው የሚያስብልሽ። በእውነት በጣም የተረዳሁት ነገር በጣም እንደሚወድሽ ነው። እኔ ባኮርፋትም እኔ ባልነግራትም ግን አንቺ ንገሪያት። ሰርፕራይዟን ባለፈው ማቆይቼባት ነው። ደውለታለሁ፣ በቃ ደውለታለሁ። ቤት እንደገባሽ ይቅርታ ጠይቂው። ቆራርጦልሻል ትኬት መንቆርጫለሁ ምናምን ነገር ብሎኛል። እሱም በእውነት አብረን ብንሄድ ደስ ይለኝ ነበር። ኔክስት ታይም አብረን እንሄዳለን። ደስ ብሎኛል። እግዚአብሔር አይ ነው ኔክስት ታይም እንሄዳለን። በጣም ሰው ቤት ግቢና ሶሪ ብለሹ አናግሪውና ያለው ነገር ፊክስ ስለማድረግ ሞክሪ። አም ሃፒ ስላልሽኝ በእውነት ወይኔ ማድረጊታን ደስ ብሎኛል። አሳዘነኝ እንደዚህ አንቺ ጋር መጥቶ እንደዚህ ማውራቱ ምናምን በጣም ነው የሚያሳዝንሽ። ወይኔ ለነገሩ ቪዲዮ አለን በማስረጃና በመረጃና በአደራነት ስለሆነ አደራ ያለኝ you'll see the video ቢያስባለው ሆዲዬ በቃ ነይ ምግባችን ወደ ምግባችን እንሂድ አይመስልሽም? ቻው ወይ ቻው ሳንላችሁ እርጎኛል ስላልሽ እኮ ነው አሳሰብሽኝ። የወንድም አደራ ከባድ ነው እያያችሁ ነው። የወንድም አደራ ስለሰጠኝ ሆድሽን ያሰብኩት። ቻው ጋይስ በደራ በጥሩ ነገር እንገናኛለን ብዬ ተስፋ አደርጋለሁ። መልካም ጊዜ እንላችሁ። እንወዳችኋለን። መልካም ጾም ባይዘው ወይ ቻው